አዎ ይላችሁ ዛሬ ማለት ነው። ስሙኝማ ሰፈራ መጥቼላችኋለሁኝና ይኸው እንደዚህ የሚያምር ቦታ ነው፣ ግን በጣም ዛህማ አለ ማለት ነው። እና እንደዚህ ነው ያምራል። ፎቶ ማንሳት አይቻልም፣ ካያችሁ መከራ ነው። ብቻ ግን እኔ ማለት ነው ሳይሆን ነው ቃል ጨፍ እያደረኩ ማነሳላችሁ። በጣም የሚያምረው ውሽ ዛህማ ግን አልጠይቁኝ ማለት ነው። እና ደግሞ በዚሁ አጋጣሚ እንትን የምትፈልጉ ልጆች በኢትዮጵያ መግባት መሳፈር የምትፈልጉ ልጆች ማሟላት ያለባችሁን ነገር ልንገራችሁ። ልጆች ይዛችሁ የምትሄዱ ልጆች ከናንተ ጋራ መመሳሰል አለበት። ከናንተ ጋራ ያልተመሳሰለ ልጅ ከሆነ ግን እየመለሱ ነው ማለት ነውና ሁለት ልጅ ይዘው ይሄዳሉ። እንደ ድልም ሆኖ የሚያልፈላቸው አሉ። አንድ ትልቅ ቆሞ የሚሄድና አንድ ህፃን ነው የሚቻለው ማለት ነው። ያ የራሳችሁ ልጅ ከሆነ በመልክ ራሱ ከናንተ ጋር የሚመሳሰል ከሆነ ነው ምን ይላሉ? አስተናጋጇ በጣም እንትናት ሀርድ ናት አንዷ ማለት ነው። ሌሎቹ ይሻላሉ። ወይኔ ትግሬ ናት እና ምንድነው የምትለው? ወጅ ፊታቸው ካልተመሳሰለ የእናንተ ልጅ አይደለም ነው የምትለው እና ተመልሳለች ማለት ነው። ስለዚህ ማድረግ ማሟላት ያለባችሁ ቢቻል ከናንተ የሚቀራረብ ቢሆን ህፃኑ በመልክ ከናንተ የሚቀራረብ መሆን አለበት። ሲቀጥል ደግሞ ፓስፖርት ወይም ደግሞ እንትን መታወቂያ ሊኖራችሁ ይገባል ማለት ነው። ይህ ከሌላችሁ አይሰራም። ይሄንን አሟልታችሁ ነው መሄድ የምትችሉት መሳፈር የምትችሉት ወደ ኢትዮጵያ ማለት ነው። ይሄ ለምንድነው? ለኮንትራቶች ነው። እንግዲህ በባህር ለመጡ ልጆች ደግሞ እስካሁን እንግዲህ የሚሰራ አይመስለኝም። ለኮንትራት ግን ያለው ነገር ይሄ ነው እላችኋለሁ። እንደ ድሮ አይደለም። በጣም ከብዷል። በጣም ከምላችሁ በላይ አክብደውታል። ድሮ ዝም ብሎ ተመዝግቦ መሄድ ነበር። አሁን እሱ ነገር የለም። እኔ ራሱ ካሁን በፊት የተመዘገብኩበት ሊስ ኤምባሲ ወረቀት ነበረኝ በጉሩጉሩ እንትኖቹ ሳለ ማለት ነው። ይሄ የምህረታዎች ያወጣሁት ሊስ ኤምባሲ አሁን እሱ ኢትዮጵያዊ ማንነቴን ስለሚገልጽ በዚህ መዝግቡ ስላቸው አንመዘግብም አሉ ማለት ነው። ወደ ሀገር ለመሄድ ምንድነው ያሉት? በቀጥታ የኢትዮጵያ መታወቂያ ያስፈልግሻል ብለውኝ ይኸው ከስር እየተመለስኩኝ ነው። የታክሲ ኪሳራ አስቡት። በዛ ላይ በጧት ተነስቼ ነው ገና 6 ሰዓት ሳይሆን ነው ከቤቴ የተነሳሁት ማለት ነው። መንገዱ ዛህማ ስለሆነ አስቡት እንግዲህ ምንም አይነት ምግብ ሳልበላ እስካሁን ድረስ እየተንገላታሁ ነው የቆየሁት ማለት ነው። ወረፋ እየጠበቅኩኝ ከአንዱ ሲሉ ከአንዱ መጨረሻ ላይ ግን ተራይ ደርሶ ሲታይ ምንድነው ጠየቁኝ ማለት ነው። ትንሽ ጠይቁ ደግሞ አልቻልኩኝም። ያው ተመለስኩኝ እላችኋለሁና ሁላችሁም የሚመጣ እንዳይደርስባችሁ እንደዚህ አድርጉ። በቻላችሁት መጠን ያልኳችሁን ነገር አሟልታችሁ መሄድ መቻል አለባችሁ እላችኋለሁ። እና ዛህማው ልነግራችሁ አልችልም። ኦ ማይ ጎድነስ ማለት ነው። የዚህ ያክል በጣም ዛህሟል። ሁሉንም ቦታ ግን ያው ወጥቼ ስለሆነ ነው እንጂ ጭራሽ ሲጀመር አያስቀርጹም። ፖሊስ ካለ አያስቀርጹም። ወደ መሀል አካባቢ ነይ እንሂድ እስኪመጣ ላክሽለት ሎኬሽን እና ጓደኛዬ ጋር እያወራሁ ነው። በቃ ሰላም ቆዩልኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። አምጮ አዎ ሪከርድ መች አደረገ? ሪከርድ እኮ አላደረገም። ሩቅ ነው አለ